ይህንን ጥያቄ የሚያጣ ተማሪ እኮ አይጠፋም። ጥያቄውን እስቲ እናንብብ። አንደኛ a pressure applied to one point in an enclosed incompressible fluid is transmitted to all parts of the fluid without reducing in value. This is the principle of A. Pascal, B. Archimedes, C. Bernoulli, D. Continuity. ኦኬ ሰላም ተመልካቾች እንደምን አላችሁ እንደምን ቆያችሁ። በዚህ ቪዲዮ አንድ ጥያቄ አብረን እንሰራለን። አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ሁኑ፣ ለጓደኞቻችሁም ሼር አድርጉ። በዚህ ቻናሌ የ12ኛ ክፍል ፈተናዎችን በተለይም ሂሳብና ፊዚክስ ሌሎችንም ጊዜ ባለኝና ሁኔታዎች በተመቻቹ ልክ እየሰራው ለቃለሁ። ማንኛውም አስተያየት ይጨመር ይቀነስ የምትሉት ነገር ካለ ኮሜንት ቦክስ ላይ ጻፉልኝ። ጥያቄውን እንዳነበብ ነው። እዚህ ጋር የ2016 የዩኒቨርሲቲ መግቢያ ፈተና ፊዚክስ ነው። የመጀመሪያውን ጥያቄ ነው እየሰራን የምንገኘው። ጥያቄው እያለን ያለው a pressure applied to one point in an enclosed incompressible fluid is transmitted to all parts of the fluid without reducing in value. ኦኬ ምን እያለ ነው? ፕሬሸር ማለት ግፊት ማለት ነው። ግፊት ምን ላይ አፕላይድ ሆነ? አንድ ፖይንት በምን ውስጥ ኢንክሎዝድ ማለት ማምለጫ የሌለው የተዘጋ ኢንኮምፕሬሲብል የቮሊዩም የማይቀንስ ወይ የማይጨመደድ ፍሉድ ውስጥ አንድ ፖይንት ላይ ምን አንድ ፕሬሸር አፕላይ ቢደረግ ያ ፕሬሸር ምን ይሆናል? in all part በሁሉም አቅጣጫ በ360 ዲግሪ በሁሉም አቅጣጫ ምን ይሆናል? ያ ፕሬሸር ሳይቀንስ without reducing ማለት ሳይቀንስ ቫልዩ እንዳለ መጠኑ እንዳለ ወደ ሁሉም አቅጣጫ ምን ይሆናል? አፕላይ ይደረጋል ያለ ነው። ፖይንት ደረጃ ነው እየታሰበ ያለው። ይህ የማን ፕሪንሲፕል ነው? ኤ የፓስካል፣ ቢ አርቺሜድስ፣ ሲ በርኖሌ፣ ዲ ኮንቲኒቲ። እዚህ ጋር ይህንን ጥያቄ ማን ሊል እንደሚችል መገመት ትችላላችሁ። ለምሳሌ ፕሬሸር በምንድን ነው የሚለካው? በፓስካል ይህን ፓስካል ወይም ኒውተን ፐር ሜትር ስኩዌር እያለን ነው የምንገልጸው። ስለዚህ ማንን ለማስታወስ ነው? ይህንን ፕሪንሲፕል የሰራው ፓስካል የሚባል ሰው ስለነበረ ነው። መልሱ ኤ ነው የሚሆነው ማለት ነው። ስለዚህ ከዚህም ተነስተን መልሳችንን በቀላሉ መውሰድ እንችላለን ማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ ሌሎችንም ጥያቄዎች እየሰራን እንቀጥላለን። ሀሳብ አስተያየት ካላችሁ ጻፉልኝ። ቴንኪው